ይሄንን ስራ ከመጣሁኝ ገና አራተኛ ቀኔ ነው ማለት ነው። እሁድ ዕለት ማታ ነበር የመጣሁት። ይሄንን ቦታውንም ራሱ አላውቀውም። ይሄንን ስራ ከመጣሁኝ ገና አራተኛ ቀኔ ነው። እሁድ ዕለት ማታ ነበር የመጣሁት ማለት ነው። ቦታውንም አላውቀውም። እንግዲህ ወጭ ላይ ወጥቼ ቁጭ ብያለሁ ማለት ነው። ከመዳሜ ጋራ ተጣልቼ ቦታው ምን እንደሚባል አላውቅም። ሰዎች ጋር ለመደወልም ደግሞ የማውቃቸው ሰዎች ጋር ለመደወል ራሱ ኑ አንሱኝ ለማለት ራሱ ዋይፋይ ተዘግቶብኛል ማለት ነው። ዋይፋይ ተዘግቶብኛል፣ ዋይፋይ አይሰራም ማለት ነው። ብቻ ለምን እንደሆነ አላውቅም፣ አልሳካ ብሎኛል እና እየሞከርኩኝ እየታገልኩኝ ምናምን ነገር ነው። ብቻ አልሆንም ብሎኛል። ውጭ ላይ ቁጭ ብያለሁ። ማንን እስከሚጠብቅ ይሆን ብቻ እንዴት እንደማረግ ራሱ አላውቅም። በአካባቢው ሱቅ እንዳለ እንደሌለ አላውቅም። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? አለሁ አልሐምዱሊላህ። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። አልሐምዱሊላህ። ዛሬ የመጣሁበት ቪዲዮ እንጃ ትንሽ ከበድ ይላል ብዬ አስባለሁ። ለእኔ ከብዶኛል፣ ከብዳል ብዬ አስባለሁ የመጣሁበት ቪዲዮ ማለት ነው። እንግዲህ ፀሐይ እንዳይመስላችሁ ቤተሰብ፣ ሙቀቱ ማለት ነው። የሆነ ነገር ከጎደላችሁ እንኳን ሰው ሀገር ቤታችሁ ውስጥ ሀገራችሁ በቤታችሁ ውስጥና ይጎድላችኋል። እንደጎደለባችሁ ማለት በቃ ያጎድልባችኋል ማለት ነው። የሆነ ነገር ሳይሳካላችሁ ሲቀር ማለት ነውና ዛሬ እኔ ጋር ያለው ነገር ብነግራችሁ አላውቅም። ሌሎች ሰዎች ምናልባት በእኔ ህይወት ውስጥ ያላችሁ ሰዎች ትረዳላችሁ ብዬ አስባለሁ። ሌሎች ደግሞ ምናልባት ምንም ላይመስላችሁ ይችላል። ብቻ አላውቅም፣ መቼም እንደምለቀው አላውቅም። ይሄንን ቪዲዮ ምናልባት ተስተካክሎ ቀኖቹ አልፎ ሲለቀው እንደ ታሪክም እንደ ትምህርት ይሆናል ብዬ ስላሰብኩኝ ነው ማለት ነው። እንግዲህ ስደት ዓለም ያለን ሰዎች ብዙ ውጣ ወረድን እናሳልፋለን፣ ብዙ ነገር እንሰራለን፣ ብዙ ነገር እናያለን። ሀቂቃት ከትምህርት ቤት ሄደን ከምንማረው ትምህርት ቤት ሄዶ ከፍሎ ከተማሩ ሰዎች በላይ ስደት ላይ ያለን ሰዎች ብዙ ነገር አስተምሮናል። የሰው ሀገር ማለት ነው። ማለት ራሳችንን እንለውጣለን፣ ከማንም በታች ሆነን አንገኝም። ቤተሰቦቻችንን እንለውጣለን፣ ልጆችም ካሉን ልጆቻችንን እንለውጣለን ብለን ከወጣም ስንወጣ ማለት ነው። ማለት በቃ ከወጣን ብዙ ነገር ከምናገኘው በእጃችን ምናልባት ብሩ ልናገኝ እንችላለን፣ ብር ልናገር እንችላለን፣ የሆነ ነገር ልንይዝ እንችላለን። ከሱ በላይ ከብሩ በላይ ደግሞ ብዙ ትምህርት በጭንቅላታችን በሆዳችን ውጣ ውረዶችን አንድ ሰው ሲፈተን ከተፈተነ ወይንም ደግሞ ትዕግስት ካለጋ ምን እንደሚያገኝ በፍጥነቱ ምን እንደሚያጎድል ራሱ ብዙ ነገር ይማራል ማለት ነው። ትምህርት ቤት ሄዶ ከተማሩት በላይ ስደት ያስተማረው ሰው ደግሞ ትምህርት ቤት ሄዶ የተማረው ሰው አይወዳደረውም። ምናልባት የቀለም ትምህርት የጽህፈት ወይንም የሆነ ነገር ሊለይ ይችላል። ነገር ግን በእውቀት ደረጃ እኔ እንጃ ትምህርት ተምሮ ያሉትን ሰዎች ስደት ላይ ከተማሩት ሰዎች ይበልጣሉ ብዬ አላስብም ማለት ነው። ምናልባት ለቃላት ይቅርታ፣ ፀሐይም ሊሆን ይችላል እንደዚህ እንትን የሚለኝ ማለት ነው። ሙቀት እንዳይመስላችሁ። ውጭ ላይ የሚሰሩ ሰዎች እንዴት እንደሚሰሩ አላውቅም። በቦታው ያሉ ሰዎች ናቸው የሚያውቁት ማለት ነው። ይሄንን ፀሐይ የቤት ውስጥ ያለን ሰዎች ወይንም ደግሞ ያንን ስራ ውጭ ላይ ያለውን ስራ የማይሰሩ ሰዎች እንዴት ነው የሚችሉት ብሎ ሊሉ ይችላሉ። የቤት ውስጥ ያለን ሰዎች ደግሞ ሊንል እንችላለን ማለት ነው። አንድ ነገር ላይችል አያመጣውም፣ ፈጣሪ አይሰጠውም እና ለንችለው አይሰጠውም። ዛሬ እኔም ደግሞ ለልችለው አልሰጣኝም ብዬ እላለሁ ማለት ነው። ዛሬ ያለሁበትን እንግዲህ ይሄው ውጭ ላይ ቁጭ ብያለሁ። የባሰው ደረስኩኝ። መቼ እንደሚያልፍ ራሱ አላውቅም። ስንቱን ቤት እንገባለን፣ ስንቱ በር እናለቅሳለን፣ ስንቱ ቤት የሆነ ነገራችን እቃችን ጥለን እንወጣለን። አንድ ቤት ስንገባ በአንድ ቤት ረስተን እንወጣለን። ብራችን ተበልተን እንወጣለን። እንዲሁም ደግሞ በክብርም መውጣት ደግሞ አንድ ጉዳይ ነው። በክብርም ሳንወጣ ቀርተን ደግሞ ብቻ ብዙ ነገር አለ ይላችኋለሁ። በዚህ ህይወት ያሳለፋችሁ ሰዎች ብቻ ነው የምታውቁት ይሄንን ነገር ማለት ነው። እና ዛሬ እኔ ከስራ ተፈናቅያለሁ። በመጀመሪያም ብያችኋለሁ፣ በመጀመሪያውም ስራ ተፈናቅያለሁ ብያለሁ። በዚህም ደግሞ ገና አራተኛ ቀኔ ነው ማለት ነው። ገና በአራተኛ ቀኔ ከቤት ውጭ ተብዬ ተባረሬ በር ላይ ቁጭ ብያለሁ። ማጋ እንደምሄድ አላውቅም።
ማጋም እንደምደውልም አላውቅም። ሲም ካርድ የራሱ አይሰራም ተቆርጧል ማለት ነውና ሲም ካርድ የራሱ አይሰራም። ቀጥታ ለመደወል ማለት የምደውልበትም ስል እንትንም ብርም ራሱ ልምላ ብር ሰዎችን ላደውል ራሱ ምንም ጭር ብሏል። የለም ማቀው ሰው የለም እዚህ ጋር ብቻ አላውቅም። ስንት ወታውረት ነው ያለው ብቻ አላውቅም። ይሄ ቀን ያለፈ ቀን ነው የሚወራው ማለት ነው። ስደት ዓለም ካለን የሰው ቤት ይያለን ያልፋል ብዬ አላስብም። ምናልባት ከአንዱ ቤት አንዱ ቤት ከአንዱ ቤት አንዱ ቤት ከዚህ ያልፈን ነው ብዙ ነገር የምንመኘው። ያላገቡ ሰዎች ሀገሬ ገብቼ ያገባለሁ በቃ ኑሯቸው ከፍ ያላለ ሰዎች ደግሞ ይሄንን ውጣ ውረድ አልፎ ነው በቃ ኑሮ ይከፍ ብሎ ያየዋለሁ ብሎ ብቻ አላውቅም እንደምን ራሱ አላውቅምና ስሜቱን ራሱ አልቻልኩትም እና ይቅርታ እና እንደዛ ነው እላችኋለሁ። ሀባይ በኮንትራትም ገብቶ ደግሞ ሳይሆናቸው ሲቀር ይኸው ጥሎ ይሄዳሉ። የረገዛ መብታቸውን ፓስፖርታችንን ጥለን ወተናል እና ፓስፖርትን ብቻ አይደለም እንለብሳለን ራሳችን ገበናችን ራሱ እንደብቅበታለን ብለን የያዝነው ልብስ ራሱ የመያዝ ይዘነው የገባነው እቃ ራሱ ይዘን ለመውጣት ራሱ መብት የለንም ማለት ነውና ድህነት ይሄ ነው ብቻ ተጽዕኖ አለው። በጣም ከባድ ነው። ድሃ መሆን በጣም ከባድ ነው። የሰው ሀገር መሆን በጣም ከባድ ነው፣ ይከብዳልና ውድ ቤተሰቦቼ ይሄንን ህይወት ያሳለፋችሁ ሰዎች ብቻ ናቸው የምታውቁት ይሄንን ስሜት ማለት ነው። ይሄ ህይወት የደረሰባቸው ሰዎች ብቻ። አንዳንዶች አሉ ያልደረሰባቸው ምናምን ነገር ለጥጋብ የሚጠፉ የሚመስላቸው አሉ። ጠፉ ኤከሌ ጠፋች ሲባል ውጭ ላይ ነው የሚሰራው ስራ አልተገኘላትም ሲባል እዚህ ጋር የምታሳልፈው ህይወት ሌላ ህይወት ነውና ከሀገር ቤት ማይረዷትም ከነዚህ ሀገር ያሉ ሰዎች ወይንም ደግሞ ስሜቱ ያልደረሰባቸው ሰዎች ብቻም ሳይሆን አገር ቤት ያሉ ሰዎች ራሱ አይረዱምና ብቻ በዚህ ህይወት ያለን ሰዎች ፈጣሪ ይርዳን እላለሁ። በተለይ ስደት ያሉ ሰዎች ያለን ሰዎች ምናልባት አላህ ፈጣሪ የኛንን ድካምንም አይቶ በስንት ቦታ ገብተን ለታናሻችንም በምንም በሰውነት ለማይሻለንም ሰው አንገታችን ደፍተን አላማችንን እናሳካለን ብለን እውነታው የኛ ሆኖ ራሱ አንገታችን ደፍተን እንኖራለን ለማሳካት ሲባል ማለት ነው። ያ ነገርም ደግሞ ሳይሳካ ይቀርና ራሳችንን በቃ በሌሎች ሰዎች ዘንድም ደግሞ በጥሩ ስም ራሱ ስትጠሩ ሲትቀሩ ወይ ጥሩ በቃ ለማግኘት ብላ ነው የሚባለውን ነገር ማጣታችሁ ደግሞ ሌላ ስሜት ይፈጥርባችኋልና ብቻ አልሐምዱሊላህ ይሄ ነገር ትምህርት ይሆናል ብዬ ስላሰብኩኝ ነውና ቤተሰብ ብዙዎቻቸው ከገባን በኋላ ህገወጥ ራሱ ሆነን ከገባን በኋላ ልክ እንደ ኮንትራት ተሰቃይተን ቤቱ ካልተመቸን ተሰቃይተን ለመውጣት ተሰቃይተን ነው የምንወጣው። እንዴት ብዬ ልውጣ እያልን ማለት ነው። ምናልባት ድፍረቱ ኖሯቸው ጊዜውና ሰዓቱ ተመቻችቶላቸው ለሚያረጉ ሰዎች ቀላል ሊሆን ይችላል ይሄ ማለት ነው። ግን ቀላል እኮ አይደለም ይሄም ራሱ ማለት ህገወጥ ሆናችሁ ራሱ ስራን ለመስራት ብቻ ኮንትራት ሰጥተው ገብታችሁ ለመውጣት ስራው ካልሆናችሁ ጤላችሁ ለመውጣት ራሱ መብት የሌለበት ወይ ምቾት ካልተመቻችላቸው የሳት እንትን ካልተመቻችላቸው መስራት መውጣት አትችሉምና ብቻ ፈጣሪ ይዘንልን። ስደት ላይ ያለን ሰዎች ፈጣሪ ይዘንልን እላለሁ ማለት ነው። ወድ ቤተሰቦቼ ወሬ አላበዛባቸውም አላላቃቅስባቸውምና ፀሐይ እንዳይመስላችሁ። ለማንኛውም ዛሬ ይሄንን ቪዲዮ የሰራሁት ይሄንን ፈተና አልፌዋለሁ ማለት ነው። እኔ ግን ከሴትዮዋ ጋር አሁን ካለሁባት ሴትዮዋ ጋር ተጣልቼ አይደለም የትምህርት ቤት ባስ ጠብቄ ነው ማለት ነው። እና በትምህርት ቤት የምትመጣ ልጅ አለች እሷን ጠብቄ ነው ይሄንን ነገር የሰራሁት። ከዚህ በፊት ስላሳለፍኩበት ነው። የሰዎች ታሪክ አይደለም የራሴ ታሪክ ነውና የራሴ ታሪክ ስለሆነ ብዙዎቹም ጋር ስላለ ነው የሰራሁበት ማለት ነው። ውድ ቤተሰቦቼ ላይክ እና ሰብስክራይብ ማድረግ እንዳትረሱ። ከንፈሬ እንዴት ደርቋል! ሱብሃንአላህ አይኖቼ ምናምን ኧረ ቢስሚላህ አንዳንዴ ይሻላል እንዲህ መሆንም ይሻላልና
አላቅም እላችኋለሁ። አላህ አዝኖልን፣ ፈጣሪ አዝኖልን ከምናፍቃቸው ከምንወዳቸው ቤተሰቦች ጋር ያገናኘን። ሁላችንን ማሰባችን አሳክተን የምንገባበትን ቀን ቅርብ አድርግልን እንላለው። እንግዲህ ለዛሬ በዚህ ቪዲዮ ይለያችኋለሁ። ለአቀራረጽ ይቅርታ፣ ለአነጋገሬም ይቅርታ እና በቀጣይ ቪዲዮ እስከምንገናኝ ድረስ እወዳችኋለሁ፣ አከብራችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።